በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አሱሩ ወሰሙኑ ለጥር በዛቲ ዕለት ኮነ ውእየተ አጽሙ ወዝርወቱ ለቅዱስ ጊዮርጊስ ሊቀ ሰማዕታት በረከቱ ተሃሉ ምስሌነ ለዓለመ ዓለም ወስብሐት ለእግዚአብሔር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም እብ ውእየተ አጽምከ በነድ እንዘ ታዜምር ጊዮርጊስ ሃይማኖተከ በአውድ እንበለ ወልጦ ሀበኒ በረከተከ ዘልማድ እብነኑ ይሁቦ በእድ ሀበ አቡሁ ህብስተ ሶበ ይስእል ወልድ። በዚህችም ዕለት በገድል የተጸመደ የከበረ አባት ለቅዱስ ኤፍሬምም መምህሩ የሆነ የሀገረ ንጽቢን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገው በንጽቢን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱም የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾም በጸሎት ተወስኖ በቀን በሌሊት በበጋ ሐሩር በክረምት ቁር የሚጋደል ሆነ። ያንንም ማቅ ከቶ ከስጋው ላይ አያወጣም ነበር። ምግቡም ቀጠላ ቅጠል ነው። የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህም ስጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን ድንቆች ተአምራቶችንም የመስራት ጸጋን ሰጠው። ለሰዎችም ከመሆኑ በፊት የሚሆነውን ይነግራቸውና እንዲሁም ይሆናል። ተአምራቱም እጅግ ብዙ ነው። በአንዲትም ቀን ሴቶች በውሃ ምንጭ ላይ ያለ ማፈር ሲጫወቱና ሲሳለቁ አያቸው። የውሃውንም ምንጭ አደረቀ፣ የራሳቸውንም ጠጉር ነጭ ሽበትን አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑት ጊዜ የውሃቸውን ምንጭ መለሰላቸው። እንዳይታበዩም የሚገሰጹ ዘንድ የራሳቸውን ጠጉር ነጭ እንደሆነ ተው። በአንዲት ዕለትም በጎዳና አልፎ ሲሄድ አንዱን ሰው እንደሞተ ሰው አስተኝተው ሰዎችን አገኛቸው። መገነዣ ልብስ የሚሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ምውት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽቶም ሁለተኛ ያድንላቸው ዘንድ ለመኑት፣ አላዳነላቸውም። ትሩፋቱና ደግነቱን በተሰማ ጊዜ መርጠው በሀገረ ንጽቢን ላይ ኤጲስቆጶስነት ሾሙት። የክብር ባለቤት የክርስቶስን መንጋዎች ከአርዮሳውያን ተኩላዎች በበጎ አጠባበቅ ጠበቀ። ንጉሥ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቅያ ከተማ በሰበሰባቸው ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዞ ከክርስቲያን አንድነት ለየው። የቤተ ክርስቲያንንም ሥርዓትና በሁሉ ምዕመናን ዘንድ የታወቀች የሃይማኖት ጸሎትን ሰራ። ንጉሥ ቆስጠንጢኖስም በደረሰ ጊዜ የሞተውን ሰው በጉባኤ ውስጥ አስነስቷል። የፋርስ ንጉሥም መጥቶ ሀገረ ንጽቢንን በከበባት ጊዜ ይህ ቅዱስ ያዕቆብ የጭጋግ ደመና በሰራዊቱ ላይ አመጣ። ትንኞችም ፈረሶቻቸውንና ጎበዛዝቶቻቸውን ነደፏቸው። ፈረሶቹም ማሰሪያቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላው ተመለሰ። እርሱን የመንጋዎቹንም ነፍስ ጽድልት ብርህት አድርጎ ገድሉን በፈጸመ ጊዜ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ በሀገረ ንጽቢን ዘተከስተ አምሳለ ጽዱል ማህቶት እንተ ያበርህ ጽልመተ እንዘይተዋነያ በማይ ሶበ ነጸረ አንስተ በነቃማዮን አርአየ ይብስተ። ወስዕርተ ርእሶን ጸሊመ ረሰየ ሲበተ። በዚችም ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያና የማርታ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ይኑር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸውም የኔራ ስጋቸው ተገኘ። በዚህችም ዕለት የበርሲጢናና የአባ ፍቅርነ እግዚእ መታሰቢያቸው ነው። ልዩ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ዘአቅረብኩ ማህሌተ አዘኪርየ አእላፈ እምእለተ ጸምዱከ ዘልፈ
ለላ አነብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መብለት ወጉፍ እምለአብ ወብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጸሐፎ እንዘ ይደርስ ዘአንበቦ ወለዘ ትርጉሞ በልሳን ሐዲስ ወለዘ ሰምዐ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይምሐረነ ኢየሱስ ክርስቶስ ስቡረ ይምሐረነ ኢየሱስ ክርስቶስ ስቡረ ይምሐረነ ኢየሱስ ክርስቶስ አሜን።